በዛሬው ቀን እንግዲህ ስለ ምንዛሬ በጣም ወሳኝ መረጃዎችን የምነግራችሁ ይሆናል። እንደዚሁ ኮመንት ላይ ምንዛሬ ጨምሯል፣ እኛ ግን የሚላክልን በርካሽ ነው ያላችሁ ልጆች አላችሁ። ለእናንተ የምመልስላችሁ ነገር አለ። ሌሎችም ጠቃሚ የሆኑ ነገሮችን ይዤ መጥቻለሁ። ይህን ቪዲዮ ስጀምሩ ያው በላይክ ጀምሩት። እንደተለመደው ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፉልኝ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? የኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ተርፍ ይበልልኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና በመጀመሪያ ለእናንተ የምመኝላችሁ ሰላምን ነው። ሰላማችሁን ፈጣሪ ይስጣችሁ ላለው። ሲቀጥል ዛሬ ይዤላችሁ የመጣሁት መረጃ ስለምንዛሬ ነው ማለት ነው። ብዙ ጊዜ ስለምንዛሬ መረጃ ይዤላችሁ መጥቻለሁ። ለሶስት ጊዜ ከዚህ በፊት ታስታውሱ እንደሆነ የመጀመሪያ ጊዜ ያው ምንዛሬ እንግዲህ በጣም ቀንሶ በጣም በርካቶች ተያዙ እየተባለ በሚወራበት ሰዓት ነበር በጣም ብዙ ሰዎች ወሽመጣቸው ተበጥሶ የእነሱን ወሽመጥ ለመጠገን ነበር የመጣሁት በወቅቱ። ምክንያቱም እኔ ጓደኞቼ ብር የማይልኩ ጓደኞች አሉ ማለት ነው። አገር ቤት ያው ባሉበት አካባቢ ትንሽ የሰላሙ ሁኔታ አስጊ ስለሆነ ልካንም የሆነ ነገር አናደርግበትም። ስለዚህ እዚህ ጥሬውን ገንዘብ ብንይዝሳ የሆነ ሰዓት ብንልክስ ብለው የያዙ ልጆች አሉና ምንዛሬን የኢትዮጵያ ጠቅላይ ሚኒስቴር ወገብ ዛላውን ቀነጠሰው ድባቅ ተመታ እያሉ እነ ጉርሻ እንግዲህ ሲዘግቡ በነበረበት ሰዓት በጣም ድንጋጤ ፈጥሮባቸው ነበር። ፈጥሮብን ነበር ማለት ይቻላል። ብር የሌለን ሁላ እኛን ጭምር ማለት ነው፣ እንኳን ብር ያለውን ሰው እና በዚያን ጊዜ ያልተደናገጠ ሰው የለም። ምክንያቱም እዚህ ጋር ምንዛሬ እየቀነሰ ሐዋላ ምንዛሬ በሐዋላ ማንም ሰው እንዳይልክ እየተባለ ሀገራችን ላይ ያለውን ኑሮ እየጨመረ ለእኛ ምንም ያመጣለን ነገር የለም፣ ምንም የለም። በቃ ያው ኪሳራ ነው። ዞሮ ዞሮ ለእኛ ለሸቃሎች፣ ለደካማ ሰው ጥሮ ግሮ ለሚበላ ሰው ትርፍ የለውም። ገብቷቸዋል። ነገር ግን መንግስት ሁሉም ነገርን ለራሱ እንደሚመቸው አድርጎ ነገሮችን ሁሉ ለማስተካከል ያው ጥረት አድርጎ ነበረ። ኑሮ ሀገራችን ላይ ቢቀንስ አሁን ከዚህ ሀገር የምንለከው ብር ብዙ ብር ቢሆን ምንም ጥቅም የለውም። 100,000 ብር ይዛችሁ ሱቅ ብትወጡ ምንም አገዙም። 10,000 ብር ይዛችሁ ሱቅ ብትወጡ ምንም አገዙም። ቁጥር ብቻ ነው። ዞሮ ዞሮ ግን በቁጥሩም ቢሆን እንግዲህ እንደዚሁ እንደ ዘመኑ ትኖራላችሁ። ምን ማድረግ ይቻላል? እና ያው በሆነው ሁኔታ እንግዲህ በወቅቱ በጣም ድንጋጤን ፈጥሯል። ለሁሉም ሰው ነው ድንጋጤን የፈጠረው በነገራችን ላይ ማለት ነው። በወቅቱ እንግዲህ በተፈጠረው ነገር ላይ በጣም ብዙ ሰዎች ነበሩ መረጃውን ሲያዘግቡ የነበሩት ማለት ነው። 138 ነጋዴዎች፣ የጥቁር ባንክ ነጋዴዎች በቁጥጥር ስር ዋሉ። እንደዚህ አይነት ባንክ እገዳ ዋለ ምናምን። እንግዲህ መንግስት ሐዋላን ድባቅ መታው፣ ከ10% በላይ ቅናሽ ተደረገ እየተባለ ሲዘገብ እንግዲህ በጣም ብዙዎች ናቸው የዘገቡት። እኛ በጣም የምናውቃቸው ድሮ ጀምረን የምንከታተላቸው 9 ዓመት ምናምን አካባቢ የምናያቸው ሰዎች ሲዘግቡት ነበር እና በጣም ያስደነግጥ ነበር። ምክንያቱም እንደነገርኳችሁ ነው። እኛ ምንም ገንዘቡ ቁጥር ምንም ነገር አላደርግ ብሎ ያችኑን ደግሞ ሲቀንሷት አስቡት። እንግዲህ ወሸመጣችን የተበጠሰው አብዛኞቻችን ማለት እችላለሁ። ያልተበጠሰባቸው ሰዎች ካላችሁ እርግጠኛ ነኝ ሁላችሁም ተበጠሳል። ወሽመጣችን እና የበጠሱት እና ምልላችሁ ወደ ገድሎ ስገባላችሁ ሁሉም ነገር እንዳለ ሆኖ ዛሬ እጅግ በጣም ወሳኝ ነገር ልነግራችሁ ነው የመጣሁት ማለት ነው። እና ይሄ ቪዲዮ መንግስታችን ሐዋላን ድባቅ መታው ብሎ ጉርሻ ፖስት ሲያደርግ መጀመሪያ አካባቢ እስቲ ቆይ ኮመንታተሮች ምን ብለው ይሆን ብዬ ኮመንት ማንበብ በጣም ነው የምወደውና ኮመንት ስር ገባሁኝ። አብዛኛው ሰው በጣም ነው ልቦ የተሰበረው እና ምን አለ መንግስታችን ሐዋላን ሳይሆን ኑሮን ድባቅ ብትመታልን። እኛ እኮ ኑሮ ድባቅ ከተመታ እኮ የብር ቁጥር ምን ይሰራልናል? በፌስታል ሙሉ ብር ይዞ ወጥቶ አንድ ሰው የተወሰነች ፍሬ ፓስታ መኮረኒ ገዝቶ ለሚመለሰው ጥቅሙ ምንድን ነው? ሸክም እኮ ነው ትርፉ። ምንድን ነው የተረፈን ነገር ለእኛ ለድሃው ህዝብ? ይህ ኑሮ ውድነት የብር ቁጥር ገበያ ወጥቶ ምንም አለመግዛቱ ለእኛ ምንድን ነው የጠቀመን? ምንም የጠቀመን ነገር የለም። የአዲስ አበባ መንገድ አበራች፣ ተብለጨለጨች፣ አምፖል ተሰራ ምናምን ጥቅሙ ምንድን ነው? ሰው በራብ እያለቀ በችግር ስንትና ስንት ስቃይ እያለ ይህ ሁሉ ነገር ትርፉ ምንድን ነው? መንግስት እውነት ቢያዝንልን ለእኛ ኑሮውን ቢቀንስ። ስንቱ ነው ኑሮውን ፈርቶ አገሩን ማይገባ ስንት ሰው አለ? ስንቶቻችሁ ናችሁ እንደው ኑሮውን ፈርታችሁ? እኔ እዚህ ሀዲቃ ማገኛቸው ልጆች አሉ። በእውነት እኔ ቤት ሰራሁ አለችኝ አንዷ። ግን እኔ አሁን ያሳሰበኝ ነገር ከዚያስ በየወሩ እንዴት ነው ኑሮ የሚኖረው እንዴት ነው ብላ በጣም በጭንቀት ነው የነገረችኝ ያለውን ሁኔታ። አሁን ዝርዝሩን እዚህ ጋር በነገራችሁ ቪዲዮ ማስረዘም ይሆንብኛል። እና ስንቶቻችሁ ናቸው የተጨናነቃችሁ? እንዴት ነው የምንኖረው ሀገር ገብተን?
የሰላሙ ጉዳይ እንዳለ ነው። የኑሮ ውድነቱ ደግሞ ከቀን ወደ ቀን እንዳለ ነው። አሁን ጭራሽ ሐዋላና ባንክ እኩል ይሆናል በሚል ሁኔታ እንግዲህ ፉክክሩ እንደቀጠለ ነው። አሁን ከሐዋላና ከባንክ ያለው ልዩነት የ2 ብርና የ3 ብር ነው እንጂ ሌላ ልዩነት የለውም ማለት ነው። ቀጥታም ብትልኩ የ2 ብር ምናምን ልዩነት ነው ያለው ማለት ነው። ለምን ሰው በሐዋላ እንዳይልክ በባንክ እንዲልክ በሚል የተደረገ ድርጊት ነው። እንግዲህ ምንዛሬ ከቀን ወደ ቀን እየጨመረ ነው ያለው። ከቀን ወደ ቀን ነው የምላችሁ፣ ከደቂቃ ወደ ደቂቃ እየጨመረ ነው ያለው በጣም በሚያሳዝን ሁኔታ። ሀገራችን ወዴት እየሄደች ነው? መንግስታችን ለምንድን ነው ለእኛ የማያዝንልን? ለድሃው ህዝብ መንግስት ለምንድን ነው የማያዝ ነው? እኔ ግራ ነው የሚገባኝ ማለት ነው። ቆይ ምንድን ነው እየተካሄደ ያለው? የመንግስታችን ነገር እኔ በጣም በቃ የቤት ስራ የሆነብኝ ማለት ነው። የቤት ስራ መልስ የሌለው የቤት ስራ። እንደው ሰው እንደዚህ እየተሽቆጠቆጠ ለምንድን ነው ሰው መለስ ብሎ የሚያየው? ሀገራችን ላይ እንግዲህ በጣም አብዛኛው ሰው በሚባል ደረጃ ድሃ ነው። ከስንት አንድ ነው ሀብታም ሰው ያለው። ቀነኒሳ በቀለ ተናግሮታል። እንግዲህ ድሃ በበዛበት ዓለም ላይ ባለሀብት ራሱ ድሃ ነው ብሎ ተናግሯል። እና ምንድን ነው ጥቅሙ? ኑሮ በጣም መጨመሩ፣ የምንዛሬ መጨመር፣ ብር የሀገር ብር። እኔ እግዚአብሔር ይመስገን ቤተሰቦች አርሶ አደር ናቸው፣ ገበሬ ናቸው። ግን ከተማ ለሚኖሩ ሰው በጣም ነው የማዝነው፣ በጣም ሲበዛ ማለት ነው። ስንቱ ተገዝቶ የቤት ኪራዩ ምኑ። ሰው እንዴት ነው የሚኖረው በዚህ ደሞዝ? አስተማሪ የሆነ ዶክተር የሆነ እንዴት ነው ልጁን የሚያስተምረው? እንዴት ነው ኑሮን የሚመራው? በእውነት በጣም ነው የሚያሳስቡኝ የእነሱ ነገር ማለት ነው። በጣም ከምነግራችሁ በላይ አብዛኛው ሀገራችን ላይ እንግዲህ ሰው ተምሮ የመንግስት ሰራተኛ ለመሆን ነው የሚሮጠው። ነገር ግን የደሞዙ ሁኔታ እንዴት ነው የሚተዳደረው የሚለው ነገር እጅግ በጣም ነው የሚያሳዝነው። ተምረው 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 ቤተሰብ በመርጃቸው ሰዓት እንደገና ተረጂ የሚሆኑ በጣም ብዙ አሉና ይህን እንግዲህ ብዙ ጊዜ አይተነዋል። እና የምንዛሬ ሁኔታ በባለፈውም ብያችሁ ነበር። በጣም ብዙዎቻችሁ ተስፋ ቆርጣችሁ ወስመጣችሁ ተበጥሶ ወሽመጣችሁ እንዳይበጠስ በጭራሽ ብያችሁ ነበረ። የተናገርኩትም አልቀረም። ምንዛሬ በሚገርም ሁኔታ እየጨመረ ነው ያለው አሁንም ማለት ነው። መቼም አይቀንስም ደግሞ ማለት ነው። መቼም ደግሞ ጥቁር ማርኬት ነው ብላክ ማርኬት የምትሉትን እሱ ነገር መቼም አይጠፋም። ያው አንድ ሰሞን እርግብ እንደውም አንድ ምንድን ነው ያለው ኮመንት ላይ መንግስት ያወራል እንጂ መቼ ወደ ተግባር ገብቶ ያውቃል። ለመንግስት ሸርነት ታረጉትለት ይሄን አደራችሁን። ግርም ያለኝ ብዙ ሰዎች ብዙ ነገር በቃ አብዛኛው ስለ ኑሮ ድባቂበታለን የሚል ሲሆን አንዳንድ ሰዎች የሚኮምቱት ነገር እኔ ብዙ ጊዜ ኮመንታቸው በጣም ነው የሚያስቀኝ፣ በጣም ነው ፈን የሚያደርገኝ። በቃ እኔ ኮመንታተሮች ውስጤ ናቸው ሲጀመር ማለት ነው። እና የተናገሩትን ነገር ሳይ እውነት ነው። እስከዛሬ ድረስ ብዙ ነገር ተብሏል፣ ብዙ ነገር ብልጽግና ተባለ። ነገር ግን የሀገራችን ሁኔታ እያያችሁት ነው፣ ወዴት እያሸቀበች እንደሆነ ሀገራችን፣ ህዝባችን ወዴት እየሄድን ነው። እኛ ሁላችንም የቀረው ደግሞ ከሀገር ውጭ ያለው ደግሞ በጭንቀት በእውነት ብቻ ፈጣሪ ቸሩን ዘመን ያምጣልን፣ ደጉን ዘመን ያምጣልን። ነገሮች እንዲህ ቁጭ ብላችሁ እንደ ተመልካችሁ እንኳን ስታዩ እጅግ በጣም በቃ የቤት ስራ ነው የሚሆንባችሁ። በጣም የሚያስገርም ነገር ነው እየተካሄደ ያለው ነገርና ሁላችሁም በየሃይማኖታችሁ ጸሎት ዱአ ማድረግ አለባችሁ። ለሁሉም ለራሱ ሲል ይጸልይ፣ ለራሱ ሲል ዱአ ያድርግ። በእውነት ሀገራችንን በጸሎት ነው እንጂ በሌላ ነገር ትመለሳለች ብዬ አላስብም። ያለችበት ሁኔታ ያሳስባል። እውነቴን ነው የምላችሁ። ምንዛሬ ጨመረበት ባለ ቁጥር በጣም ነው የሚያስጠላኝ፣ በጣም የሚደብረኝ። ነገር ግን ምን ይደረግ? ያው እንግዲህ ሽቅድድሚያ ነው ሩጫ። ባንክ በጨመረ ቁጥር ብራክ ማርኬት ይጨምራል። ባንክ በጨመረ ቁጥር ብራክ ማርኬትም ልዩነት መፍጠር ይፈልጋል። የ2 ብር የ3 ብር እየተሽቀዳደሙ ነው ያሉት። እንደው እኮ ጉድ እኮ ነው፣ ይገርማል። ኧረ በስመ አብ። እና ቤተሰቦች ለማንኛውም ዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። በሚገርም ሁኔታ እየጨመረ ነው ያለው። ብራችሁን ያዙ፣ በጥሬው ያዙ ነው የምላችሁ ስለ እውነት።